አንድ ምርት ውጤታማ የሚሆነው ሌላው ያላገኘውን የማምረት ፎርሙላ በራሱ ብቻ ሲይዘው ውጤታማ ይሆናል በቢዝነሱ ማለት ነው። ለምሳሌ የኮካ ፎርሙላ ኮካ አምርቶ ይሸጣል። ሌላው አካሎች ኮካ ማምረት አልቻሉም። ለምን? ፎርሙላው በአምራቹ አካል ፓተንትድ ነው፣ ግን ቢሆንም ደግሞ ፎርሙላውን ሌሎች ማግኘት አይችሉም። ልክ እንደዛው አሁን እኔ ባደረኩት ጥናት ትክክለኛውን መንገድ ፈልጌ አግኝቼ ህብረተሰቡ ከድህነት የሚወጣበትን ለረጅም ዓመታት ጥረት ሳደርግ ቆይቻለሁ። አንዳንድ ጉዳዮች በሌላ ጉዳይ ስለ ሂስትሪ ሲወራ መረጃዎችን ታገኛቸዋላችሁ እና ይህን ፎርሙላ አግኝቼዋለሁ ብዬ ነው የማስበው። አዲስ ሀሳብ ነው፣ በአዲስ መንፈስ ለሁሉም ክልል የሚያገለግል ነው። ለዚህኛው ብቻ የምንለው አይደለም እና የእድገትን ፎርሙላ አግኝቻለሁ ስል በዋናው ውሃ ሀብት ዙሪያ ግንዛቤ ከመያዝ በላይ ሌላው ቀርቶ የዓለምን ለህይወታት ሁሉ ዝናብ የሚያቀርበውን ንድፍ ወይም ዲዛይኑን ማግኘት ችያለሁ። አርሶ አደሩ አማካኝነት በባህላዊ አሰራር የሚከተላቸውን አጥንቼ ዘግቤያለሁ። የአባይን ዝናብ ከየት ወደ የት እንደሚጓጓዝ ለይቻለሁ። የተለያዩ ቪዲዮ በመሬት አያያዝ ሰርቻለሁ፣ ወዘተ ወዘተ። እንግዲህ በብዙ ነገሮች ተሳትፌያለሁ። በአጠቃላይ ፎርሙላውን አግኝቻለሁ ብላችሁ በልበ ሙሉነት ወይም ደግሞ በኮንፊደንስ ነው። ፎርሙላውን ለማስረዳት ግን ምሳሌ መወስደው እንጀራ መጋገር ነው። እንጀራ መጋገር የኢትዮጵያ ፎርሙላ ነው ማለት ይቻላል። ምክንያቱም ሌሎች ሀገሮች ኢትዮጵያን እንደሚጋግሩት አድርገው መጋገር ይቸገራሉ። ያ ማለት ምን ማለት ነው? ሂደቱን እያንዳንዷን ግንዛቤ እና በሂደት ውስጥ የነሱ የሚያዘጋጁት ሰዎች መረዳት፣ ያንን ነው ትራዲሽናሊ ፎርሙላውን እያስተላለፉ እንጀራውን ማምረት የሚችሉ። ስለዚህ እንጀራ መጋገር የኢትዮጵያ ፎርሙላ ነው ማለት ይቻላል። በእርግጥ በትምህርት ሌሎች ሊወስዱት ይችላሉ፣ ግን ኢሚዲየትሊ ወዲያው በአንድ ጊዜ አንብበው እንደሌላው ነገር ወዲያው ፖፕ ማድረግ አይችሉም፣ ወዲያው መውሰድ አይችሉም። ልክ እንደዛው እንግዲህ እንጀራ መጋገር ሲምፕሏ ይህን ያክል ፎርሙላ ይህን ያክል ሂደት ካለው አካባቢን ማልባት፣ አንድ ወረዳን በሀሳባቸው ወሰዱና እዛ ወረዳ ውስጥ ብዙ ነገሮች የሚደረጃጁ የሚዋቀሩ ነገሮች አሉ። ከምድር ዲዛይን ጋር በማስተሳሰር ህብረተሰቡ ማንቃት ማደራጀት አለ፣ በሞዴል ማሳየት አለ። ያ ሁሉ ሰርቶ ውጤታማ ለመሆን ፎርሙላውን አግኝቻለሁ ለማለት ያህል እና ፎርሙላውን ለመረዳት ጊዜ መስዋዕት ማድረግ ያስፈልጋል። እንዲሁም ደግሞ ያዘጋጇቸው የልጆችና የአዋቂ መጽሐፎችን ማንበብ ወደ ፎርሙላው እያስጠጋ ይሄዳል። ነገሮችን ሂደቱን እንድንገነዘቡ ያደርጋል። እንዲሁም ደግሞ ዲያስፖራው የራሱ እንዲያደርገው በኮንፈረንስ መወያየትና የጋራ አድርጎ እንደ ፕሪንሲፕል የምንከተለው እንደ መርህ የምንከተልበት ሊሆን ይገባል የሚል ሀሳብ አለኝ። ስለዚህ አዲስ ሀሳብ በአዲስ መንፈስ ለሁሉም ክልል የሚያገለግል ለውጥ ማምጣት ስንችል ደግሞ ያለው መራራቅ የሚጠብበትና በአንድነት መንፈስ ሀገርን የምናሳድግበት አቅጣጫ